ትውልድ ወይም እኛ ሁለት አማራጭ አለን። አንደኛው አማራጭ እንደ አባቶቻችን ታግለን ነገ ልጆቻችን እንዲኮሩ ማድረግ። አንተ ማነህ ሲባል እኛ እንደምንኮራው አማራ ነኝ እንዲል እንዲኮሩ ማድረግ። ሌላኛው አማራጭ ደግሞ ኤክስ የሆነው አማራጭ እኛ መኖርን ፈርተን ተልመጥመጠን ታሪክ አበላሽተን ሙተን መሞትም ላይቀር መዋረድም ላይቀር ተዋርደን ልጆቻችንን ማዋረድ። አንተ ማነህ ሲባል አማራ ቢል አንገቱን ይቀላል። ሁለት አማራጭ እጃችን ላይ አለ። ፋኖ ነበልባሉ እሱ ሞቶ ሰው እንዲኖር ያደርጋል። ፋኖ ነበልባሉ ህይወትን ሰጥቶ ህይወትን ያኖራል፣ ለዛውም በክብር ማለት ነው። እኛ ሙተን ትውልዳችን በክብር ይኖራል። ፋኖ ሌላ ምንም ዓላማ የለውም። ህዝባዊ ዘማች ነው፣ ነፃ ዘማች ነው። ተሰውቶ ህይወት ሰጥቶ ህይወትን ያኖራል፣ ለዛውም በክብር። በዚህ አጋጣሚ ዛሬ የተመረቃችሁ ወንድምና እህቶቻችን ለዚህ ለተቀደሰ ዓላማ የተዘጋጃችሁ በመሆናችሁ ልትኮሩ ይገባችኋል። በታሪክም እንደምናውቀው ሀገርን የሚገነባው ሀገር ስትታመም የሚያድነው ለሀገር የሚደርሰው ውስን ሰው ነው። ሌላው ውሸታም ነው፣ ሌላው ሆዳም ነው፣ ሌላው ጥቅመኛ ነው፣ ሌላው እኖር ባይ ነው። አሁንም ሀገራችን ኢትዮጵያ ታማለች። ከህመሟ ለመፈወስ ከህመሟ ለማዳን ካለው 120 ሚሊዮን ህዝብ ውስጥ ወደ አማራ ልምጣ ካለው 45-50 ሚሊዮን ህዝብ ውስጥ 1 ሚሊዮንም ይሆን እንኳን እየታገለ አይደለም። ከዛ በታች ነው የሚታገለው። ግን እንበቃለን። እኛ የተዘጋጀነው ማንንም ለመግፋት አይደለም፣ ማንንም ዝቅ ለማድረግ አይደለም፣ እኛ የበላይ ለመሆን አይደለም። ተገፍተን ነው፣ ተጨቁነን ነው። ከፈጣሪ በታች ሰው እንደ ሰው እንዲኖር አድርገዋል አባቶቻችን። ሰዎችን እንደ ሰው እንደ እንስሳ ከመኖር እንደ ሰው እንዲኖሩ ስላደረጉ ግን ስማችን ብዙ ነው። እኛ ግን አንድ አማራ ነን። እስኪ አንድ ጊዜ ይሄን ድምፅ አስተጋቡልኝ። አማራ አማራ አንድ አማራ አንድ አማራ አንድ ፋኖ። አዎ እኛ አንድ አማራ አንድ ፋኖ ነን፣ የአባቶቻችን ልጆች። አትልፉ ሌሎች ባንዳዎች፣ እስካሁን ያደረጋችሁት ይበቃል። ምናልባት እዚህ ነገር ለመለቃቀም የመጣችሁ ካላችሁ አትልፉ። ከዚህ በኋላ ማጽዳት የምንጀምረው ከቤታችን ነው። ትናንት ራያ ላይ ወሎ ላይ ወንድሞቻችንን እየጣልን የመጣ ነው። ወንድም መስለውን አስጠግተን በዛ ብንሄድ በሞርታር በዛ ብንሄድ በሞርታር በዛ ብንሄድ በሞርታር ጎበዝ ይሄ ነገር ምንድነው ብለን ስንገመግም ግን ከኛ ጋር ተወልደው እኛ ጋር ተካፍለው በልተው ተካፍለው ጠጥተው አድገው ያያቴ ቅድመ አያታቸውን ትውልድ ቆጥረው ካጋም የተጠጋ ቁልቋል እንደሚባለው በፊት ያደሙን እንዳይበቃቸው አሁን ደግሞ የኛን ትግል ለማሰናከል ወንድሞቻችን ናቸው። ዋጋቸውን ሰጥተናቸዋል።